ሰላም እንዴት ናችሁ? ሀማድ ነኝ። ዛሬ ደግሞ በፖፕ ላይቭ አፕሊኬሽን አብዛኞቻችሁ ዳውንሎድ አድርጋችሁት ፖፕ ላይቭ አፕሊኬሽን ላይ እንዴት አድርጋችሁ ኮይን እና ፖይንት መሰብሰብ እንደምትችሉ ጠይቃችሁ ነበር። ዛሬ ታዲያ በፓርት ቱ ተገናኝተናል። ሁላችሁም ለዚህ ቤት አዲስ ስለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ እያደረጋችሁ ዛሬ የምናየው በፓርት ቱ ወንዶች እንዴት አድርገው አፕሊኬሽኑን ዳውንሎድ አድርገው ቬሪፋይ አድርገው ከገቡ እንዴት አድርገው ኮይኖችን መሰብሰብ ይችላሉ፣ ፖይንቶችን መሰብሰብ ይችላሉ፣ አካውንቱስ ቬሪፋይ መሆኑን እንዴት ማወቅ እንችላለን የሚለውን ነው በዛሬው ቪዲዮ የምናየው። ያው ፖፕ አፕሊኬሽን የሌላችሁ ፓርት ዋንን ተመልክታችሁ አፑን ዳውንሎድ አድርጉ። ዲስክሪፕሽን ስር ሊንክ አለላችሁ። እሱን በመጠቀም ዳውንሎድ አድርጋችሁ ከዛ ወደ ፓርት ቱ ተመልሳችሁ ደግሞ ያው እንዴት አድርጋችሁ መስራት እንደምትችሉ አንዳንድ ነገሮችን ታያላችሁ። አላብዛባችሁ፣ ወደ ቪዲዮ ቀጥታ ያው ፖፕ አፕሊኬሽን ላይ እንገባለን። ስንገባ ያው ሎዲንግ ያደርግና እንደዚህ ያመጣልናል። ላይቭ ላይ ያሉ ሰዎች ሲመጡልን አብዛኞቻችን ይደናገረናልና ከታች ላይ 5 አይከኖች አሉ። ከታች ላይ 5 አይከኖች አሉ። በቀኝ በኩል ጥግ ላይ ያለችውን በመንካት ወደ ፕሮፋይላችሁ ጋር ትሄዳላችሁ። ፕሮፋይላችሁ ጋር ስትሄዱ እንግዲህ ይሄ ፖይንት እና ኮይን የሚቀመጥበት ነው። ይሄ ይታያችሁ ከሆነ ፖይንት ማለት ወደ ዶላር የሚሆን ነው። ኮይን ማለት ደግሞ አንድ ሰው በጊፍት የሚቀያየረው ማለት ነው። ያው አሁን አካውንቱን ቬሪፋይ መሆን አለመሆኑን እናየውና ወደ እሱ መለስላችኋለሁ። እዚህ ጋር ማይ ኤጀንሲ የሚለው ቦታ ላይ ትገቡና ኤጀንሲ መያዛችሁን ስለ ፕላትፎርሙ ሸር የሚያደርጋችሁን መያዝ ስለሚኖርባችሁ እዚህ ጋር ያው ይሄ አካውንት በእኔ ስር ስለሆነ የኔ ስምና አይዲ ነው የመጣው። የእናንተም ከሌለው ባዶ ቦታ ከሆነ አይዲ መጠቀም ትችላላችሁ። 46 31 14 71 የሚለውን አይዲ መጠቀም ትችላላችሁ። ወደ ላይ ስክሮል ስናደርገው እዚህ ፕላትፎርም ላይ አሻራ ሳንሰጥ አብዛኞቻችን እየቆየን ፕላትፎርም ላይ ባንም እንደረጋለን። ስለዚህ ግዴታ ፌስ አውተንቲኬሽን ህጋዊ አካውንት መያዝ ስላለብን እዚች ጋር ይታያችሁ ከሆነ ኤዩቲኤች የምትለውን በመንካት ፌስ አውተንቲኬሽን የሚለውን ነክታችሁ ትገባላችሁ። እዚህ ጋር እንግዲህ ከስር ስታርት ቱ ይለናል። ስታርት ቱ እያለን ነው። አሻራ የፊት አሻራ ብርሃን ቦታ ሆነን እንሰጠዋለን። ብርሃን ቦታ ሆነን ከሰጠ ነው አውተንቲኬት ሰክሰስፉል አሊያም አንደርቪው 30 ሚኒት ካለን ወደ ኋላ እንመለስና ኮይን እና ፖይንቶችን እንዴት አድርገን መሰብሰብ እንዳለብን እናያለን። ከስር በግራ በኩል የመጀመሪያውን በመንካት ከላይ ሰርች ማድረጊያው ላይ አይዲ ሰርች ታደርጋላችሁ ማለት ነው። ያ ሰርች ማድረግላችሁን አይዲ አብራችሁ ሰርች ታደርጋላችሁ። ያው እዚህ ጋር 46 31 14 71 ብላችሁ ሰርች ስታደርጉት ይመጣላችኋል ይሄ ፔጅ። ኦኬ ያው ሲመጣላችሁ ያው እኔ ፎሎ ስለሆነ እዚህ ጋር ነክቼው ገባለሁ። ነክቼው ስገባ እንግዲህ እዚህ ጋር ይታያችሁ ከሆነ ፓርቲ ይባላል። ይሄ ወንዶች እዚህ ጋር ነው የምንሰራው። እዚህ ጋር ገስት ሴቶችም ትሰራላችሁ። ለእናንተ በፓርት ስሪ እንገናኛለን። እዚህ ጋር ይታያችሁ ከሆነ ወንበሮቹ እንደሚታያችሁ ባዶ ናቸው። እንግዲህ እነዚህኞቹ እየሰሩ ነው። ስለዚህ እነዚህን ገስቶች ይዘን እኛ ለስንት ደቂቃ መቆየት ያለብን? 30 ደቂቃ እንቆያለን። ስለዚህ እዚህ ጋር ገስት ይዣለሁ። ያው ይታያችሁ ከሆነ አሁን ገስት አስያዝኩት። ከታች ላይ 4 ነጠብጣቧን እንነካትና እንገባለን። 4 ነጠብጣቧን ነክታችኋት ትገባላችሁ። እዚህ ጋር ትፈልጉና ሪዋርድ የሚለውን ነክታችሁ ትገባላችሁ። ኦኬ ሪዋርድ የሚለውን ነክታችሁ ስገቡ ልክ እንደዚህ ያመጣላችኋል። አክቲቪቲ ሬጉላር ይላል። ስለ አክቲቪቲ በቀጣይ ይሰራላችኋለሁ ቪዲዮ። ሬጉላር የሚለውን እንካና እዚች ጋር ይታያችሁ ከሆነ እንግዲህ 1100 ኮይን ማግኘት ትችላላችሁ እያለ ነው። ወንዶች ማለት ነው። 1100 ኮይን ማግኘት ትችላላችሁ እያለ ነው። እዚህ ጋር እንደሚታያችሁ እንግዲህ እኔ እየቆጠረች ነው 30 በ2 ዝባር 30 ብሏል። ይሄ ማለት 2 ደቂቃ ተቀምጫለሁ ማለት ነው። ከታች ላይ ይታያችሁ ከሆነ እንግዲህ እነዚህንም ተቀምጣችሁ ደቂቃቸው ሲሞላ ይሄን በነፃ ሪሲቭ ማለት ትችላላችሁ። እነዚህን ግን ሪሲቭ የምትሉት 5 ላኪ ሴንድ ብላችሁ ነው። 5 ላኪውን እንዴት እንደምልኩ ነግራችኋለሁ። እዚህ ጋር ይታያችሁ ከሆነ 90 ደቂቃም ሲሆናችሁ 10 ላኪ ይላችኋል። 60 ደቂቃ ሲሆናችሁ 5 ላኪ ይላችኋል። እነዚህን ስንልክ ፕላትፎርሙ ሪሲቭ የሚለውን ይለቅልናል ማለት ነው። አጠቃላይ ስንሰበስብ እነዚህን 1100 ኮይን መሰብሰብ እንችላለን ማለት ነው ወንዶች።
እዚህ ጋር በፓርቲ ብቻ ማለት ነው። ከዛ ወደ ኋላ ስንመለስ ከላይ እንግዲህ ኮይኒች ትሬጀር ቦክስ የፕላትፎርም ትሬጀር ቦክስ ትባላለች። በ24 ሰዓት ውስጥ 10 ጊዜ ማድረግ እንችላለን። 10 ጊዜ ካላደረግናት አጠፋም። 10 ጊዜ በ24 ሰዓት ውስጥ አለችን። እሷን 00 ስኮን ክሊክ እናደርጋትና እንጠብቃትና 00 ስኮን አይሲ እያላችሁ በዚህ ጋም ኮይን ታገኛላችሁ ማለት ነው። ላኪውን እንዴት ነው የምንልከው ላላችሁ ወደ ኋላ ያው እኔ ጋር ስለሌለ ነው። ወደ ኋላ ልመለስና ላሳያችሁ። ለምሳሌ አንዱ ጋር ልግባና ላሳያችሁ። ያው እዚህ ጋር ስንገባ ያው ላይቭ ላይ ነው ያሉት። ጀስት ከታች ላኪዋን ያቺ 5 ላኪ እና 10 ላኪ እንልካለን ያልነዋና ከታች ጊፍት ቦታዋን እንነካታለን። ያው ኮይን የለውም አሁን። እናንተ ኮይን ሊኖራችሁ ይገባል። እዚህ ጋር ጊፍት ቦታዋን ከነካችሁ በኋላ እዚች ጋር ላኪ የምትላለች ላኪ የምትለውን ትነካላችሁ። ከዛ ትንሽ ወደ ላይ ከፍ በማድረግ እዚች ጋር ፖፖቫስ የምትላለች 100 ፖፖቫስ የምትላለች 100 ይችን ስንት ጊዜ ነው ሴንድ የምንላት? 10 ጊዜ ሴንድ እንላታለን። ሁሉንም ሪሲቭ ማለት እንድንችል 10 ጊዜ ሴንድ ስንላት ያንኛውን 300 እና 600 ይለቅልናል ማለት ነው። ይችን ፖፖቫስ የምትባለው ሌሎች አዲሶች እንዳይደናገራችሁ ነው። እዚች ጋር ጊፍቷን ትነካላችሁ። ላኪ ላይ አድርጋችሁ ፖፖቫስ የመቶዋን 5 ጊዜ እና 10 ጊዜ ሴንድ በማለት መቀበል እንችላለን ማለት ነው። ሌላው ከዚህ ስንወጣ ደግሞ እዚህ ጋር ፖይንታችንን እንዴት ወደ ኮይናችን እንዴት ወደ ፖይንት መቀየር እንችላለን፣ የሰበሰብነውን ኮይን እንዴት አድርገን መቀየር እንችላለን። ለምሳሌ እኔው ጋር ልመለስና ላሳያችሁ። እዚህ ጋር ስንመለስ አንድ ሰው ለምሳሌ እዚህ ጋር ኮይን አለኝ እኔ መቀየር እፈልጋለሁ ካለ ምንድነው ለምሳሌ እዚች ጋር ይታያችሁ ከሆነ ቅያሬ ያለው ብላ ጽፋለሁ። ለምሳሌ እቺ ልጅ ቅያሬን አሁን እቀይራችኋለሁ ካልኩኝ ከታች ጊፍት ቦክስ አለች። ያው ይታያችሁ ከሆነ ከስር እቺ ጊፍት ቦክስ እቺና መቀየሪዋ ከፈለግንም ደግሞ እዚህ ጋር ለምሳሌ አሁን ለዚች ይቺ ልጅ ከሆነች ቀይሩኝ ያለችው ይቺ ልጅ ከሆነች ሞሪ የምትለው ከሆነች እሷን ፕሮፋይሏን እነካና ከታች ላይ እቺ ጊፍት ቦታዋን እነካታለን። ጊፍት ቦታዋን እነካትና እዚህ ጋር እንግዲህ የፈለጋችሁትን 500 3000 1000 ያው እነዚህ ሁሉ ጊፍት መቀየሪያ ናቸው ማለት ነው። ያላችሁን መጠን ትናገሩና በጊፍት መልኩ ሴንድ ብላችሁ ትቀያየራላችሁ ማለት ነው። እነዚህ ናቸው። እስከ 5 ሚሊዮን ድረስ ኤክስቼንጅ ማድረግ እንችላለን በጊፍት መቀየር ማለት ነው። እነዚህን ናቸው። ከነዚህ ስንወጣ ላኪ ቦክስ አለ። ላኪ ቦክስ እዚህ ጋር እንግባና ካገኘን እንየው። ላኪ ቦክስም ምንድነው የሚለው ኦኬ፣ እዚህ ጋርም አልተቀመጠልንም። ኦኬ እሺ፣ ያው ጀስት ላኪ ቦክስ የምትባለው ይች ናት። ትታያችሁ ከሆነ ላኪ ቦክስ የምትባለው አያት እዚች ጋር የተቀመጠችው ናት። ይችን ክሊክ ስናደርጋት አይሲ እንለውና አያት እየቆጠረች ነው። ይችና ላኪ ቦክስ የምትባለው ይች ላይቭ ላይ ያሉ ሰዎች የሚያስቀምጧት ናት። ላይቭ ላይ ያሉ ሰዎች የሚያስቀምጧት ናት። ይችን እየፈለግን የሰዎች ቤት ጋር ይሄርና ይችን ኮይን መሰብሰብ እንችላለን ማለት ነው። መጥፋት አችልም ይች ማለት ነው። ላኪ ቦክስ የምትለው ሰዎች የሚያስቀምጧት ናት። ይሄኛው ደግሞ እዚህኛው ጋር ትሬጀር ቦክሱ የፕላትፎርሙ ነው። በ24 ሰዓት ውስጥ 10 ጊዜ ማድረግ የምንችለው ነው ማለት ነው። ይሄን ካደረግን በኋላ ያው ኤክስቼንጅ እናደርጋለን። ወንዶች ከሆናችሁ ያው ሌቭል 1 ስለሆነ የምትሆኑት እናንተ ሌቭላችሁ እንዲያድግ ኮይን ኤክስቼንጅ ማንኛውም ሰው እዚህ ፕላትፎርም ላይ ይገባ ኤክስቼንጅ ይጠይቃል። በምትቀያየሩበት ታይም ሌቭላችንን እንዴት ማየት እንችላለን? ግልጽ የሆነ መልስ ልመልስላችሁ ብዬ ነው። ያው ወደ ፕሮፋይላችሁ ጋር እንደሄዳችሁ ወደ ላይ ስክሮል በማድረግ እዚች ጋር ሌቭል የምትላለች ሌቭል የምትለውን ክሊክ አድርጋችሁ ትገባላችሁ። ጀስት ሌቭል የሚለውን ክሊክ አድርጋችሁ ስትገቡ እንደዚህ ያመጣላችኋል። ዊድዝ ሌቭል እና ላይቭ ስትሪም ሌቭል ይላችኋል። ከላይ ይቺ ጥያቄ ምልክቷን ክሊክ ታደርጓታላችሁ። ከላይ ጥያቄ ምልክቷን እናንተ የሚጠይቃችሁን የኮይን ደረጃ እያንዳንዱን እንዳመጣላችሁ ማለት ነው። ዝርዝሩን ለምሳሌ አሁን እዚህ ጋር ያው የኮይኖቹን ዝርዝር አመጣላችሁ። እነዚህ ናቸው አጠቃላይ ማለት ነው። ይታያችሁ ከሆነ ሌቭል 5 ወንዶች ያው ላይቭ ስትሪም ለማድረግ ሌቭል 5 መግባት ስላለባችሁ 66000 ኮይን ይጠይቃል ማለት ነው። ሌቭል 5 ለመግባት ላይቭ ስትሪምም ሆነ ኤጀንሲም
ስለሱም ማብራሪያ ሰጥላችኋለሁ። ወደ ፓርት 5 አካባቢ ቪዲዮ ሰራላችኋለሁ ስለ ኤጀንሲነት። ግን አሁን እዚህ ጋር ሌቭል 5 መግባት አለባችሁ ላይቭ ስትሪም ለማድረግም ኤጀንሲ ሆናችሁ ለማሰራትም ማለት ነው። ይህን ኮይን ሰብስበን እና ይህን ኮይን ሰብስበን ወይም ገዝተነው ሊሆን ይችላል፣ ኮይኑን ገዝተነው ሊሆን ይችላል። ኤክስቼንጅ የምናደርገው ቶሎ ሌቭል 5 ገብተን ኤጀንሲ ሆነን ለማሰራት ከፈለግን ገዝተን ሊሆን ይችላል። አሊያም ደግሞ ሰዎችን ኢንቫይት አድርገን በኢንቪቴሽን ሊሆን ይችላል ያሳደግነው ኮይኖችን የፕላትፎርሙን ሰብስበን ሊሆን ይችላል። ሁላችሁም እንደ ፍላጎታችሁ ነው። ቀልጠፍ ብዬ ኤጀንሲ ሁኔ መስራት ፈልጋለሁ የምትሉ ግን ያው ሌቭል 5 ለመግቢያ 66000 ኮይን ወይም ዊዝድሮ ማድረግ እንዳየው ካላችሁ 150000 ኮይን በመግዛት ሌቭል 5 ገብታችሁ ዊዝድሮ አድርጋችሁ አረጋግጣችሁ ኤጀንሲ ሆናችሁ መስራት ትችላላችሁ ማለት ነው። ላይቭ ስትሪም ሌቭል የሚለው ደግሞ ይሄ ስትቀበሉ ነው የሚያርገው። ይታያችሁ ከሆነ ያው ቱ ለመግባት 10000 ፖይንት ይጠይቃል። በፖይንት ነው የሚጠይቀው። ይሄኛው ግን በኮይን ነው የሚጠይቀው። ወንዶች ደግሞ ይሄ ነው የሚያስፈልጋችሁ ዊዝ ሌቭሉ ማለት ነው። ስለዚህ የሌቭል ደረጃችን ይሄን ይመስላሉ። በፓርት 2 ደግሞ ያው ስለ ሴቶች ላይቭ ስትሪም እንዴት አድርገው መስራት እንደሚችሉና እንዴት አድርገው ፖይንት መቀበል እንደሚችሉ አስረዳለሁኝ። በፓርት 3 ደግሞ ያው የሚያስቸግራችሁን ነገር ኮሜንት ላይ ጻፉልኝ። በድጋሚ ፓርት 3 ላይ ደግሞ ለሁላችሁም እኩል አድርጌ እሰራላችኋለሁ ማለት ነው። ታንኪዩ